የብልጽግናው አገዛዝ ባሰማራቸው ወታደሮች በኩል የያዛትን የሴት ፋኖ አባል ጡት በመቁረጥና ቆዳ በመግፈፍ የጭቃኔውን የመጨረሻ ጥግ አሳየ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል ባወጣው ወቅታዊ መግለጫ ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው አረመኔያዊው የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ፈጽሟል ብሏል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በአለም በዕለተ እሁድ ጥቅምት 2 2018 ዓ.ም ከጓዶቿ ጋር ሆና የአገዛዙን እንቅስቃሴ በመከታተል ላይ ያሉ በድንገት ከአገዛዙ ጦር አባላት ጋር ፊት ለፊት ተገናኝታ በተደረገው የተኩስ ልውውጥ ተመታ እንደቆሰለች ጠላት ዲሽቃ እየተኮሰ ይደርስባታል ይላል መግለጫው ሁኔታውን ሲያስረዳ። የብልጽግና ወታደሮች ከሰብአዊነት ከህሊና ከዓለም አቀፍ ህግ በወጣ መልኩ እንኳን ለጩቤ ለጥፊ በሚያሳሳ ገላዋ ላይ ጩቤ አሳረፉባት። ይህ የሆነው ወለጋ አይደለም ጎጃም ማንኩሳ እንጂ ሲልም ያብራራል። በመጀመሪያ እንደቆሰለች ከደረሱባት በኋላ የለበሰችውን ልብስ ቀዳደው ራቆቷን ገና እንቡጥ በሆኑ ገላዎቿ ላይም ካራቸውን መዘው እንደ ፋሲካ በግ መሸለት ጀመሩ። ከቀጠለው የጥላቻቸው አይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በያዙት ጩቤ ከቆዳዋ ገፈፉት። ይህም ሳያንስ የእናትነት ምልክት የሆነውን ሁለቱንም ጡቷን ቆርጠው ጥለው ከገደሏት በኋላ ማንኩሳ ከተማ መሀል አስፓልት ላይ ጣሏት ሲል መግለጫው አሳዛኙ መረጃ አጋርቷል። የአማራ ህዝብ ይህ አረመኔያዊ ድርጊት የፈጸመውን አገዛዝ በጽኑ ሊታገለው እንደሚገባ የገለጸው መግለጫው በመላው ዓለም የምትገኙ ወገኖቻችንም ይህን የብልጽግና አረመኔያዊነትና ፍጹም ኢሰብአዊ ድርጊት እንድታወግዙና ለዓለም አቀፉ ማህበረሰብ እንድታሳውቁ ሲል ጥሪ አቅርበዋል። በተመሳሳይ የአፋብሃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ሽብርተኝነትና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ ያሰማራው አረመኔ ሰራዊት የጦርነት ህግ አላባውያንን የማያውቅ የአውሬ ስብስብ መሆኑ በተደጋጋሚ ታይቷል ሲል ገልጿል። ጥቅምት 2 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ በነበረ ውጊያ ቆስላ የተያዘችው የአፋብሃ ቴዎድሮስ እዝ አምስተኛ ክፍለ ጦር አባሏ ፋኒት በዓለም ላይ የአብይ ሰራዊት ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል ሲልም ገልጿል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው ፋኒት በዓለምን በስለት ወቅተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥለዋል። አማራ ብላ የተነቀሰችውን የቆዳዋን አካል በስለት ገፏል ሲል አረጋግጧል።